ሃይ እንዴት ናችሁ? ራሄል ነኝ። ዛሬ የማሳያችሁ ቦታ በጣም በቃ የሚገርም ቦታ ነው። እኔ ራሴ ለመጀመሪያ ጊዜ ነው የሄድኩትኝ። ኦፍሮድ ላይ ያለ ቦታ ነው። የሮድ ትሪፕ ላይ ነበርኩኝ ከአዋሳ ወደ አዲስ አበባና ምሳ ለመብላት ወደ ላንጋኖ ገባው ማለት ነው። ሳቫና ጎን ያለ ቤት ነው ይሄኛው። ሮዜታ ይባላል። ስመጣ ለመጀመሪያ ጊዜ ነው። መግቢያ 150 ብር ለአንድ ሰው ተከፍሉና ትገባላችሁ። ከዛ በኋላ በቃ በጣም የሚገርም ቦታ ነው የምታገኙት ማለት ነው። እኔ በዚህ ልክ እንደዚህ አልጠበኩኝም። ጀስት ምሳ የለመድነው ቦታ ላይ ከመንበላ ሁሌ ለምን እንደውም ወጣ ብለን ኦፍሮድ ነገር ላይ አንገባም ብለን ነበረ እዚህ የመረጥ ነው። በዛውም ደግሞ ትንሽ ሰዓት የላንጋኖ ሐይቅን እያየን ሪላክስ ለማድረግ ማለት ነው። ግን እዩት ቦታውን በስመ አብ። ከዛ ላችኋለሁ። እስቲ መጀመሪያ ትንሽ ዞር ልበል ብዬ እዚህ ነገር ላይ ወጣው ማለት ነው። ቪውን በቃ you have no idea እንዴት እንደሚያምር ማለት ነው። በጣም በቃ የገረመኝ ቦታ ነው። እዩት በቃ የሆነ አይነት ደስ የሚል እኔ እንጃ ከነ ቪው ከነ አየሩ በጣም ደስ የሚል ቦታ ነው። አስቡት እስቲ አሁን እዚህ ቦታ ላይ የሆነ ሰርጋችሁ ምናምን ቢሆን ማለት ነው። በቃ ሊትራሊ እንደዛ ነበር እያሰብኩትኝ የነበረው። እኔማ የሆነ አይነት ጋዘሪንግ የሆነ አይነት ፓርቲ እዚህ ነገር ላይ ያዘጋጃለሁ እያልኩኝ ነበረ። እንግዲህ ለሱ ደግሞ ሰዓቱ ሲደርስ አሳውቃችኋለሁኝ ማለት ነው። ግን እዩት ይህንን አይነት ቪው እያያችሁ ይህን የመሰለ ቦታ ላይ ጊዜ ማሳለፍ በጣም ደስ የሚል ነገር ነው እና ብትሄዱ ማለት በጣም ከምታስቡት በላይ ቀላል የሆነ ቦታ ነው። መንገዳችሁ ላይ ያለ ቦታ ነው። ከዛ ደግሞ ትንሽ ነው ከአስፋልት የምትገቡት ብዙም አይደለም። የዚህ አይነት ቪው እንደዚህ አይነት አየር በቃ ሁሌ የምታውቁት ሬስቶራንት ብቻ ከምትበሉ በጣም ደስ የሚል ቦታ ታገኛላችሁ ማለት ነው። እዩት አያምርም? አሁን እዚህ ነገር ላይ በቃ ሰው ተሰብስቦ ምናምን ኳሊቲ ታይም እያሳልፋችሁ ቢሆን ማይ ጉድነስ። ኤኒዌይስ ወደ ውስጥ ገባንና ምሳችንን በላም ማለት ነው። ውስጡ ራሱ በጣም ነው የሚያምረው። አያት ደግሞ በጣም ላይክ ማንም አልነበረም ማለት ይቻላል ስንሄድ። ከዛ በኋላ ግን የተወሰኑ ሰዎች መተው ነበረ። በቃ ቤት አዘግቼ ምናምን እየተዝናናው ነበረ የመሰለኝ። በጣም ደስ ይላል። ምግባቸውን በጣም ይጣፍጣል። አያት ይችፍ ቴብላችን ላይ መታ ነውና መስታወቱ ላይ ምናምን በጣም የወፍ እንትኖች አሉ፣ ስዕሎች አሉ በጣም እና ወፎቹም ደግሞ እዩት ዲስ ዋን ማለት ነው። ከዛ ደግሞ ወፎቹም ደግሞ ሬስቶራንት ውስጥ ምናምን ይገቡና ቴብላችሁ ላይ ምናምን ይቀመጣሉ። ሶ ከነበራቸው ምግብ አይነት የመረጥ ነው ይህንን ነበረ። ጥብስና የአሳ ማለት ነው። በጣም ግን ይጣፍጣል፣ የእውነት በጣም ይጣፍጣል። እኔማ ሼፉ ለራሴ ብቻ ብሎ የሰራ ነበር የመሰለኛው ሰውም ስለሌለ በቃ ቆንጆ አድርጎ ነበረ የሰራልን። ከዛ በኋላ ያው ማንፋታውን ነገር ትኩስ ነገር እንጠጣለን። ከዛ በኋላ ደግሞ ድጋሚ ግቢውን ዞር እያልኩ አሳያችኋለሁኝ። በጣም ትወዱታላችሁ። እዛ አካባቢ ያላችሁ ብቻ ሳይሆን ላይክ ከአዲስ አበባ አዋሳ ላይ መስመር ላይ ራሱ የምትመላለሱ ሰዎች ቼክ ኢት አውት። በጣም ብዙ አትሄዱም፣ ኦፍሮድ በጣም ብዙ አትገቡም። ግን በጣም በቅርብ ርቀት ላይ የምታገኙት ቆንጆ መናፈሻም ሬስቶራንትም ነው። ሩሞቻቸውም አሉ በዛኛው ሳይድ። ያ በጣም ደስ ይላል። ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ። ግቢውን እንደምትወዱት ተስፋ አደርጋለሁኝ እና ደግሞ እስቲ ኮመንትም አድርጉልኝ የሄዳችሁ ካላችሁ የወደዳችሁት ካላችሁ፣ ካልሆነም ደግሞ ለመሄድም ያቀዳችሁ ካላችሁ ደግሞ ኮመንት አድርጉልኝ። ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ ባይ